ሰላም ጤና ይስጥልኝ። ሄሎ ሰላም ደነስ ቤዛይ ትባላለሁ ካኮያ ሪል ስቴት። እሺ የቤት መረጃ ያስፈልጋል? የሚገርም አጋጣሚ ትላንትና ነው አራይቭ ያረኩት ከዲሲ። ብዙ ጊዜ ማስበው ሐሳብ ነውና ምን አላችሁ እዚህ አካባቢ ለየት ያለ ነገር አላችሁ? እዚህ ጨርሰን ያስረከብናቸው ሳይቶች አሉ። እንዲሁም አዲስ ሳይት ይዘን መጥተናል። ለምን እሱን አላሳየህም? ይቻላል። የት ብዙ ይርቃል? የቱ ጋር? ኦኬ እሺ let me see ይሄ ያለቀው ሳይታችን ነው። ኦኬ that's good ነው ማየት እንችላለን። እሺ ቅድሚያ ለሴት ያው ዋው ደስ ይላል እስቲ በነገራችን ላይ ፉል ፊኒሽድ ለሚፈልጉ ደንበኞቻችን ማቴሪያሎችን እዚሁ ነው የምናስመርጣቸው። እነዚህ ናቸው? አዎ this is amazing ደስ ይላል። የሆነ ለየት ያለ ነገር አላችሁ። በሮቹ ናቸው እነዛ? በሮቹ ኦኬ that is the main gate my god ይሄ በቅርቡ ጥንቅቅ አድርገን የገነባ ነው። ሶስተኛ ሳይታችን ነው። ኦኬ እሺ ምን አለ መሰለሽ እኔ አሁን ባጭሩ ሳስረዳሽ በጣም ደስ ይላል ባይዞ ኢንቴሪየሩ። ኦኬ በአሚኒቲ ነው ያልደራደር ቆንጆ አሚኒቲ ሊኖራችሁ ይገባል ብዬ ነው ማስበው። ያው ከለመድኩት ላይፍ ስታይል ነው ይሄን ነገር እንትን ያረኩት። ከሱ ጋር የሚመሳሰል ምን አላችሁ ማለት ይሄ አይ ቲንክ አልቋል ብለሽኛል አሁን ሽያጭ ምን አላችሁ አዲስ ፕሮዳክት? ስለዚህ ሰርቪስ ላይ ከአንድ በላይ አሚኒቲዎች አሉ። ወደዛ ከባለ 1 እስከ ባለ 3 ናቸው። አንድ ነው ያልሽኝ? ምን ለምሳሌ መዋኛ ገንዳዎች አሉ፣ ጂሞች አሉ፣ መኪና ማቆሚያዎች አሉ። በጣም ብዙዎች ናቸው። ከዛ ከባለ 1 እስከ ባለ 3 መኝታ ቤቶች አሉ። ወደዛ ማየት እንችላለን። ኦኬ ሳር ቤት ምኑ ጋር? ሳር ቤት ካናዳ ኤምባሲ አጠገብ። ኦኬ that's good location I think እዛ ጥሩ ይመስለኛል። ከባለ 1 እስከ ባለ 3 በለሽኝ። ሳይቱን ሄደን ማየት እንችላለን? ይቻላል። ኦኬ ወደዛ ቀጥታ ብንሄድ ደስ ይለኛል። ከአንድ በላይ አሚኒቲዎችን በውስጡ የያዘ በዱባይ ስታንዳርድ የሚገነባ ስማርት እና ሌክዠሪ አፓርትመንት ከካናዳ ኤምባሲ አጠገብ በ1.212,000 ብር ማለትም በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ የግሎ ማድረግ ይችላሉ። በተጨማሪ የንግድ ሱቅ በ4 ኪሎ ለወርቅ ቤት ለቡቲክና ለሱፍ ቤቶች ለመሳሰሉ ንግዶች የሚውል ከ19 ካሬ ጀምሮ በ20% ከ1,178,000 ብር ቅድመ ክፍያ ከፍለው ፕሮፐርቲ ማኔጅመንት፣ ሬንታል ጋራንቲ፣ ፕሮሞሽን ሰርቪስ አንድ ላይ ያቀፈ የግሎ ማድረግ ይችላሉ። ምን ይሄ ብቻ! ከኛ ጋር ቤትም ሆነ የንግድ ሱቅ ሲገዙ ከአየር መንገዳችን ሼባ ማይልስ የስታተስና የማይልስ ተጠቃሚ ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። አቆያ ፕሮፐርቲስ የኢትዮጵያን ኤርላይንስ ሼባ ማይልስ ብቸኛው የሪል ስቴት ፕላቲኒየም ፓርትነር።